ሰላም እንደምናላችሁ ክቡራትና ክቡራን፣ በዛሬዎቻችን ከሳምንቱ ሲሸጡ ከነበሩ ተሽከርካሪዎች መካከል የተመረጡትን ይዤላችሁ ቀርቤያለሁ። ዛሬ ይዤላችሁ የመጣሁት መኪኖች ትንሽ ለየት ያሉ ናቸው። እስከ ዛሬ አይተን ማናቃቸው ብዙ መኪኖች አሉ። በዛሬዎቻችንም እነዚህ መኪኖች ጥሩ ጎናቸው፣ መጥፎ ጎናቸውን ከዋጋው በተጨማሪ እንደማማከርም አድርገን የምናሳውቃቸው ይሆናል። የትኛው መኪና ለየትኛው ይሆናል፣ ለየትኛው ህብረተሰብ አይሆንም የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁን ቆዩ። አረኔስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሰው የደወሉን ጫኑ። ለዛሬ ከያዝናቸው መኪኖች መካከል በመጀመሪያ የምናየው በአይነቱ ለየት ያለውን ነው። ይህ የ2025 ሞዴል የጂኤምሲ ምርት የሆነ ሃመር ኤሌክትሪክ ተሽከርካሪ ነው። መኪናው ልዩ መኪና ነው። የተሽከርካሪ እንግዲህ በሰሞኑ ለገበያ የቀረቡ ተሽከርካሪዎች መካከል አንዱ ሲሆን ልዩ የሚያደርጉት ነገሮችም መኪናው ከምታስቡት በላይ ጉልበታም የሆነ ነው። መኪናው ኦልሞስት 1000 የፈረስ ጉልበት ማመንጨት ይችላል። የመኪናው ባትሪ ፓክ እውነት ለመናገር በጣም ትልቅ ነው። ኢትዮጵያ ውስጥ ካሉ የትኛው የኤሌክትሪክ መኪና በባትሪ ፓኩ በጣም ትልቅ የሚባል ነው። ኦልሞስት ከ200 ኪሎዋት በላይ ነው። ይህን እንግዲህ ለማነጻጸር ያህል እንደነ ቢዋይዲ ሴጉል እና ቢዋይዲ ሶንግ ፕላስን ብናይ 87 ወደ ታች ዝቅ ስንነ ሴጉል ወደ 30 ኪሎዋት ናቸው። ከዛ በታች 20 ኪሎዋትም አለ። ይህ ባለ 200 ኪሎዋት ነው። መኪናው በአንድ ጊዜ ቻርጅም 500 ኪሎ ሜትር ያለምንም ሀሳብ መጓዝ ይችላል። ታዲያ እዚህ ላይ ማወቅ ያለባቸው ነገሮች እንደነዚህ ባትሪያቸው ተለቅ ያሉ ተሽከርካሪዎች ፋስት ቻርጅ ቢጠቀሙ ምንም ችግር የለውም። ነገር ግን ከእንደነዚህ አይነት ተሽከርካሪዎች ጎን እነ ኢስታር ወይ ደግሞ ሜታ መኪናችሁን ይዛችሁ ፋስት ቻርጅ ለማድረግ የምትሞክሩ ከሆነ መኪናችሁን እየገደላችሁት ነው። እነዚህ መኪኖች በጣም አሪፍ የሚባሉ ናቸው። ከ0 በመቶ በ3 ሰከንድ ውስጥ መድረስ የሚችሉ በጣም የቅንጦትም ቅንጦት ኦልሞስት እኛ ሀገር ላይ ከምናውቃቸው ትልልቅ ከምንላቸው እንደነ ቶዮታ ላንድ ክሩዘር አይነቶች እንደ ፕራዶ ሌሎቹ ከነ ካዲላክ በላይ የሆነ ተሽከርካሪ ነው። ይህም ተሽከርካሪ ኦልሞስት ታንክ ልትሉ ትችላላችሁ። ይህ ተሽከርካሪ የሚሆነው በጣም ገንዘብ ካላችሁና ለየት ያለ መኪና የምትፈልጉ ከሆነ ከተማ ውስጥ ማንም ያልነዳው አይነት መኪና የምትፈልጉ ከሆነ ለእናንተ ይሆናል። ይህ መኪና የወጣለት የመሸጫ ዋጋ በ46 ሚሊዮን ብር ነው። ወደ ቀጣዩ መኪና ከመሄዳችን በፊት ግን የትኛውንም አዲስ ያገለገለ የነዳጅ ኤሌክትሪክ እንዲሁም ሃይብሪድ መኪናችሁን ከመግዛታችሁ በፊት አማክረን እንዲሁም ደግሞ ፈትሸን እንድናስረክባቸው የምትፈልጉ ከሆነ ከስር በምታገኙ ስልክ ቁጥር ይደውልን። ያላችሁበት ቦታ መተን ፈትሸን እናስረክባቸው ይሆናል። ከዚህ በተጨማሪም ደግሞ ሌሎች አገልግሎቶች ማግኘት የምትፈልጉ ከሆነ ከስር በምታገኙ ስልክ ቁጥር ይደውልን። በጂኤምሲ የጀመርነው ሁሌ በሴጉል እየጀመርን እስከ መቼ ተብሎ ነው? እስቲ ደግሞ ወደ ቢዋይዲ ሌላኛው ምርት እንመለስ። ቢዋይዲ ታንጌል ከተማውን ያንቀጠቀጠው መኪና ማለት ይቻላል። ኦልሞስት የተሽከርካሪ ብዙሃን የሚወዱት መኪና ነው። መኪናው ሙሉ ለሙሉ በኤሌክትሪክ የሚሰራ ተሽከርካሪ፣ ከፍተኛ ጉልበት ያለው በጣም ከፍተኛ የሚባል አቅምን ይዞ የቀረበ ተሽከርካሪ ነው። እኔ በግሌ ይሄ ተሽከርካሪ የሚመቸኝ በተለይ የባትሪ ቴክኖሎጂ ሊቲየም አየን ፎስፌት ባትሪው በጣም አሪፍ የሚባል ነው። ምክንያቱም ባትሪ ፓኩ ተለቅ ያለ ባትሪ ፓክ አለው። ይህም በመሆኑ መኪናው ፋስት ቻርጅ የመቀበል አቅሙ ራሱ ከፍ ያለ ነው። ያን ያህል የሚያሳስብ አይደለም። ይህ መኪና ቻርጅ ብታረጉት በፋስት ቻርጀርም ባታረጉት ይመከራል። ግን ማድረግ ካለባችሁ ያን ያህል የሚያሳቃችሁ አይደለም። መኪኖቹ በጣም ሌክዠሪ የሚባሉ ናቸው። ኦልሞስት ቢዋይዲ ካመረታቸው ትልልቅ አዳዲሶቹ ከ2025 ዓ.ም ከተመረቱ በጣም ቅንጡ መኪኖች መካከል አንዱ የሚባል ስለሆነ ማለት ነው። የተሽከርካሪ እንደነገርኳችሁ በአንድ ጊዜ ቻርጅ ኦልሞስት 600 ኪሎ ሜትር የማጓዝ አቅም አለው። የፈረስ ጉልበቱ ከፍተኛ የሚባል ነው። ኦልሞስት በ5 ሰከንድ ውስጥ 0-100 መድረስ የሚችል ተሽከርካሪ ነው። እነዚህ መኪኖች ሙሉ ለሙሉ ኤሌክትሪክ የሆኑት ከተማችን ላይ በብዛት አሉ። ዋጋቸው ከነበረበት በጣም ጨምሯል። በጣም ከምነግራችሁ በላይ ይህ ደግሞ በጣም ተፈላጊ እንዲያደርጋቸው መኪኖቹን ተፈላጊነታቸው እንዲጨምር እያደረገ የሚገኝ ነው። ታዲያ ይህ መኪና ስንት ተባለ ካላችሁኝ እነዚህ መኪኖችም በሳምንት በ14 ሚሊዮን የኢትዮጵያ ብር የቀረቡ ናቸው። ነገር ግን የቢዋይዲ ታንጌል ብቻ አይደለም፣ የተለያዩ አማራጮችም አሁን መጀመሪያ አካባቢ እነ ሲላየን የምንላቸው ተሽከርካሪዎች ብዙ የተለመዱ አልነበረም። የነበሩት እነ ሶንግ ፕላስ ነበሩ ወደ ተለቅ ያለው ኤስዩቪ። አሁን ግን ሲላየን 06ን በዲኤምአይ ማለትም በሃይብሪድ ቨርዥን ታገኙታላቸው። የተሽከርካሪ ላይ እኔ በግሌ የሚመቸኙ ነገር የትኛውም የቻይና መኪና አይታችሁ ከሆነ በአሁኑ ሰዓት ላይ ልብ ብላችሁ ከታዘባችሁ መኪኖቹ የሚኖራቸው የኢንጂን ዲስፕሌስመንት ሃይብሪድ በሚሆንበት ጊዜ በ1500 ሲሲ ነው። ኢቨን ባለፈው ያየነው ትልቁ ወይም በቅርብ ወደ ሀገራችን ይገባል ተብሎ ይጠበቅ ያለው የቢዋይዲ የስራ መኪና ራሱ የተገጠመለት ኢንጂን በ1500 ሲሲ ነው። በቻይና የአውቶሞቲቭ ኢንዱስትሪ ፊሎሶፊያቸው ምንድነው? በ1500 ሲሲ የመኪናውን የተሻለ ጉልበት እና ደግሞ ጥንካሬውን አንድ ላይ ይዞ ይቀርባል ተብሎ ነው። ይህም ከዚሁ ላይ ደግሞ ተጨማሪ የተሽከርካሪ ምን አለው? ባለ 18 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ አለው።
ታዲያ ይህ መኪናው ልዩነት አለው። በኤሌክትሪክ ኃይል ብቻ መጓዝ ትችላላችሁ፣ በሃይብሪድ መጓዝ ትችላላችሁ። በኤሌክትሪክ ብቻ መኪናው 80 ኪሎ ሜትር መጓዝ ይችላል። በቶታል ሬንጁ ደግሞ 1000 ኪሎ ሜትር መጓዝ ይችላል። ይህ መኪና ለማን ይሆናል ካላችን ከከተማ የምትወጡ ከሆነ ከከተማ እየወጣችሁ የምትጠቀሙበት ከሆነ ይህ መኪና ይሆናችኋል። ነገር ግን የምትፈልጉት እናንተ መኪናውን ለከተማ ውስጥ ብቻ ከሆነ በተሻለ መጠን ኤሌክትሪክ ቢሆን ይሻላችኋል። ምክንያቱም የነዳጁን ሰልፍ እያያችሁት ነው። በዚህ ምክንያት ማለት ነው። አጠቃላይ ሬንጁ ግን ኦልሞስት 1000 ኪሎ ሜትር ነው። እነዚህ ቤስት የሚባል ለከተማ ውስጥ ብንጠቀም ከከተማ ውጭም ያለ ሀሳብ የምንነዳቸው አይነት የሃይብሪድ ተሽከርካሪዎች ናቸው። ፕለጊን ሃይብሪድ ነው። ቻርጅ ማድረግ ትችላላችሁ። ይህም ተሽከርካሪ የወጣለት የመሸጫ ዋጋ በ9 ሚሊዮን ብር ነው። ሌላኛው ተሽከርካሪ ደግሞ እኔ ጥያቄ አለኝ ለእናንተ ለተመልካቾቼ። ቮልክስዋገን ID.6 ላይ ምንድን ነው የተለየ ነገር ያለው? እኔ እውነት ሊገባኝ አልቻለም። ምክንያቱም የተሽከርካሪ ኦልሞስት አብዛኞቹ ከተማ ውስጥ የምናገኛቸው የ2024 መጨረሻ አካባቢ ናቸው። ኦልሞስት አሁን 2026 ገብተናል፣ 4ኛ ወር ላይ ነን። ነገር ግን የእነዚህ መኪና ፍላጎት ሰው እነዚህ መኪኖችን በጣም የሚፈልጋቸው ናቸው። በየዕለቱ ዋጋቸው እየጨመሩ የመጡ መኪኖች ናቸው። ID.6 እነዚህ መኪኖች በጣም የተሻለ የሚባል ኪሎ ሜትር አላቸው። በተለይ 7 ሰው በመጫን ከነ ታንጌል ውጪ ከተማ ውስጥ የለም። በ7 መጫን የሚችል ኤሌክትሪክ መኪና ለቤተሰብ በጣም ጥሩ ናቸው። እኔ በግሌ የሚመቸኝ ነገር ጉልበታቸው ዋው! ኦልሞስት 200 የፈረስ ጉልበት በጣም ፈጣን ይባል ቶርክን ያላቸው በ7 ወንበር መኪኖቹ ከፍተኛ በአንድ ቻርጅ መጓዝ አቅም አላቸው። ባትሪ ካፓሲቲያቸው ኦልሞስት እነዚህ 77 ኪሎዋት ነው። ነገር ግን እነዚህ ተሽከርካሪዎች ባትሪያቸው ትንሽ ከፍ ቢልም በተቻለ መጠን ፋስት ቻርጅ ባታስነኳቸው የሚባል ነው። ለመሰላችሁ የመኪኖቹ በዋነኝነት የሚጠቀሙት ሊቲየም አየን ባትሪ ነው። ሊቲየም አየን እስከሆነ ድረስ ደግሞ እንደ ሊቲየም አየን ፎስፌቱ ረጅም ጊዜ እንዲያገለግል ፋስት ቻርጅ ወይ ደግሞ ሙቀት የሚያመጡ ነገሮችን ማስወገድ አለብን። ነገር ግን ያን ነገር ባለማድረግ አንዳንድ ጊዜ ፍተሻ ላይ የምናገኛቸው ተሽከርካሪዎች አሉ። ኪሎ ሜትር ተመልሰው ኦልሞስት ለመደበቅ የሚሞከርም አለ። እሱን ወደ ፍተሻ ቪዲዮ ስንሄድ እሱን በደንብ አሳያቸዋለሁ። እዚህ ላይ ግን መኪኖቹ በጣም ከባድ ፍላጎት ያላቸው ናቸው። እነዚህ መኪኖችም በሳምንት ከ9 ሚሊዮን 500 ሺህ ብር ጀምሮ እየተሸጡ የሚገኙ ተሽከርካሪዎች ናቸው። ሌላኛው ደግሞ በግሌ እውነት ለመናገር በጣም ኦቨርሬት የተደረገ ያለ ተሽከርካሪ አለ። BYD ሊዮፓርድ 3። BYD ሊዮፓርድ 3 እንግዲህ ሊዮፓርድ ከሚያመርታቸው በሳይዛቸው ከፍ አሉ ከሚባሉ የኤስዩቪ ተሽከርካሪዎች መካከል አንዱ ነው። ነገር ግን ከነዛው ሁላ ትንሹ ሊዮፓርድ 3 ነው። ይህ ተሽከርካሪ ኦልሞስት ከተማ ውስጥ በሚገባበት ጊዜ በ5 ሚሊዮን ብር አካባቢ 5 ሚሊዮን ከምናምን ነበረ። እኔ በግሌ እውነት እንነጋገር በጣም ኦቨርሬት የተደረገ መኪና ነው። ይህ መኪና ምን ያህሉ ሰው ነው ኦፍሮድ ይዞት የሚወጣው? አውቃለሁ። 4 ዊል ድራይቭ ነው። 2 ሞተር አለው። የፈረስ ጉልበቱ ከፍተኛ ነው። ነገር ግን ያም ቢሆን ያለው ፊቸሮችም ጥሩ ናቸው። ነገር ግን ይህ ተሽከርካሪ እውነት እንነጋገር ይህ ተሽከርካሪ 9 ሚሊዮን ይገባዋል? እስቲ ሀሳብ አስተያየታችሁን አሳውቁ። እኔ በግሌ በጣም ግራ እየገባኝ ያለው ዋጋ ቢኖር የዚህ መኪና ዋጋ ነው። 7 ሚሊዮን ብር አካባቢ ታስታውሱታላችሁ። ከ7 ሚሊዮን አሁን ኦልሞስት የሳምንቱ የመኪና ዋጋ ከሰራን 1 ሳምንት ምናምን አልፎናል እና 9 ሚሊዮን ብር ገብቶ ነው ይጠብቃል። እውነት ለመናገር ይሄ ትንሽ ይከብዳል። መኪናው ሙሉ ለሙሉ ኤሌክትሪክ ነው። ባትሪ ካፓሲቲ ጥሩ ነው፣ ግን እውነት ለመናገር ያን ያህል አይደለም። ምክንያቱም የተሽከርካሪ በአንድ ጊዜ 500 ኪሎ ሜትር ነው የሚሄደው። ስለዚህ ይህ እኔ በግሌ ኦቨርሬት ከምንላቸው ተሽከርካሪዎች መካከል አንዱና ዋነኛው ነው እያስባለሁ። ምክንያቱም ከዚህ የተሻሉ መኪኖችም አሉ፣ ነገር ግን ዋጋው በጣም ተጋነነ። ሌላኛው ሊዮፓርድ 7 እንግዲህ በዲኤምፒ የምትባለው በሃይብሪዷ ማለት ነው። ምክንያቱም ዲኤምአይ እና ዲኤምፒ ልዩነት ስላሉ ዲኤምፒ ሲሆን ወደ ፐርፎርማንስ ያደላል። እና ተሽከርካሪዎች በሃይብሪድ ኦል ዊል ድራይቭ አላቸው። ኦልሞስት ወደ 400-500 የፈረስ ጉልበት አላቸው። በአንድ ጊዜ ቻርጅ 1000 ኪሎ ሜትር መጓዝ ይችላሉ። እነዚህ መኪኖች እኔ በግሌ በጣም ነው የሚመቹኝ። መኪኖቹ አዲስ ናቸው። በጣም አዳዲስ ፊቸሮችን አካተው ይዘው የቀረቡ ናቸው። እነዚህ መኪኖች ስንት ነው ዋጋቸው ካላችሁ፣ እነዚህ መኪኖች በ14 ሚሊዮን የኢትዮጵያ ብር የቀረቡ ናቸው። በተለይ ከመሬት ያላቸው ከፍታ ጥሩ የሚባል ነው። ፓወርፉል ናቸው። ምቾት አላቸው። አዲስ መኪኖች ናቸው። በዚህ እኔ በግሌ በጣም አሪፍ ነው ከምላቸው ተሽከርካሪዎች መካከል አንዱ ነው። ሌላኛው እስቲ የሁዋዌ ምርት የሆነ ተሽከርካሪ ላሳያችሁ። ሁዋዌ አውቶ M9 ይባላል። ይህ እንግዲህ አልትራ ሌክዠሪ የሚባል ተሽከርካሪ ነው። በጣም የቅንጦትም ቅንጦት የሚባሉ ተሽከርካሪዎች መካከል አንዱ ሲሆን መኪናው 500 የፈረስ ጉልበት ማምጫ ይችላል። ባትሪ ካፓሲቲ ኦልሞስት ወደ 100 ኪሎ ሜትር ነው። ፉል ቻርጅ እነዚህ መኪኖች 600 የመጓዝ አቅም አላቸው። በኢቪ ብቻ በሚሆንበት ጊዜ በሬንጅ ኤክስቴንደድ ማለትም ደግሞ በዲኤምአይ በሚሆንበት ጊዜ እስከ 1200 ኪሎ ሜትር የመጓዝ አቅም አላቸው እንዳማራጩ ማለት ነው። ስማርት የሚያደርጋቸው ነገር ላይዳር ሴንሰሮች አሉ። 11 ካሜራ አለ። 12 አልትራሶኒክ ሴንሰሮች አሉ። ውስጥ ገቡ ማሳጅ የሚያደርጉ ወንበሮች አሉት። ፕሪሚየም ሳውንድ ሲስተም አላቸው። እነዚህ መኪኖች
ሮይስ ሮይስን በበጀት ብለው ነው ያቀረቡት። በዋነኝነት ለቻይና ማርኬት የቀረቡ መኪኖች ስለሆኑ ማለት ነው። ስልካችንን ፒሲያችንን ሲያመርትልን የነበረው ደግሞ ሁዋዌ እነዚህ መኪኖችን በብዙ ነገር ለማምረት ሞክሯል። ታዲያ እነዚህ መኪኖች ዋጋቸው በ26 ሚሊዮን የኢትዮጵያ ብር የቀረቡ ተሽከርካሪዎች ናቸው። እስቲ ደግሞ አንድ ተሽከርካሪ ላሳያችሁ። BYD ሊዮፓርድ 5 ይባላል። የተሽከርካሪ ከተማችን ላይ አሉ ከተባሉ የኦፍሮድ መኪኖች መካከል አንዱ ነው። የተሽከርካሪ DMI ነው። DMI ነው ስላችሁ ሃይብሪድ ነው ማለት ነው። በBYD ቋንቋ DMI ከተባለ የዚህ ቻናል ቤተሰብ ሆናችሁ ታውቁታላችሁ። DMI ማለት ያው ሃይብሪድ ናቸው። እነዚህ መኪኖች በጣም ቅንጡ እንዲሁም ጉልበትና ቅንጦትን አንድ ላይ ይዞ የቀረቡ ናቸው። በዋነኝነት ዲዛይናቸው ከነ ፎርድ ብራንኮ የአሜሪካው ምርት ከሆኑ ከሱ ተኮርጀው የተሰሩ ናቸው። መኪናቸው እንግዲህ የተገጠመለት ኢንጂን በምናይበት ጊዜ እንደሚታወቀው የቻይና መኪና በ1500 ሲሲ 4 ሲሊንደር ቱርቦ እና 2 ኤሌክትሪክ ሞተሮች ተካተውለት የቀረበ ነው። አጠቃላይ የፈረስ ጉልበቱ ወደ 680 የፈረስ ጉልበት ማምጨት ይችላል። ድራይቭ ታይፓቸው ኦል ዊል ድራይቭ ነው። መኪናው ተጨማሪ በ30 ኪሎዋት አወር ባትሪ ያለው በኤሌክትሪክ ኃይል ብቻ 120 ኪሎ ሜትር እንዲሁም አጠቃላይ 1200 ኪሎ ሜትር የመጓዝ አቅም አላቸው። እነዚህ መኪኖች እንግዲህ የፐርፎርማንስ መኪኖች ናቸው። ከ0 በ4.8 ሰከንድ መድረስ ይችላሉ። ኦፍሮድ አማራጮቻቸው እንግዲህ 3 ዲፈረንሻል ሎክ አላቸው። ከዚህ በተጨማሪ ደግሞ ሌሎችም እነዚህ መኪኖች ላይ ታንክ ተርን የሚባለው ፊቸራቸው ከፍተኞቹ ትሪም ሌቭል ላይ ልታገኙ ትችላላችሁ። እነዚህ በጣም ቅንጡ መኪኖች ሲሆኑ የሚወዳደሩትም ከነ ሜርሴዲስ ቤንዝ ጂ ክላስ ወይ ደግሞ ጂ ዋገን ከምንለው ጋር ነው። ይህን ተሽከርካሪ በ18 ሚሊዮን የኢትዮጵያ ብር ለገበያ ያቀርበዋል። ሌላኛው ተሽከርካሪ BMW iX ድራይቭ 45 ይባላል። ይህ ተሽከርካሪ BMW ከሚያመርታቸው የኤሌክትሪክ ተሽከርካሪዎች መካከል አንዱ ነው። መኪናው በ100 ኪሎዋት አወር ሊቲየም አየን ባትሪ የምናገኘው ነው። እነዚህ መኪኖች ጉልበታቸው ኦልሞስት 400 የፈረስ ጉልበት ማምጨት ይችላሉ። ቶርካቸው ወደ 700 ናቸው። እነዚህ ከ500 እስከ 520 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላሉ። እኔ በግሌ ያን ያህል ጥሩ መጥፎ የሚባሉ ተሽከርካሪዎች አይደሉም። ነገር ግን የሆነ ለየት ያለ ነገር ፕሪሚየም የሆነ ነገር የምትፈልጉ ከሆነ እነዚህ መኪኖች ይሆናቸዋል። በዲሲ ፋስት ቻርጅ በ195 ኪሎዋት ራሱ መቀበል ይችላሉ። በስሎ ቻርጅም ደግሞ የተሻለ በ7 እና በ11 ኪሎዋት ቻርጅ ማድረግ ይችላሉ። እነዚህ መኪኖች ፐርፎርማንሳቸው ጥሩ የሚባል ነው። ከ0 ኪሎ ሜትር በ4.9 ሰከንድ መድረስ ይችላሉ። ቶፕ ስፒድ ደግሞ እስከ 200 ኪሎ ሜትር በሰዓት መጓዝ ይችላሉ። እነዚህ የሚለያቸው ምንድነው? ኤር ሰስፔንሽን አላቸው። ሰስፔንሽናቸው በጣም ግሩም የሚባል ነው። ሌቭል 2 የሆነ ድራይቪንግ አሲስትም ተካቶላቸዋል። ታዲያ ዋጋቸው ስንት ነው ካላችሁ እነዚህ መኪኖች በ28 ሚሊዮን የኢትዮጵያ ብር ለገበያ የቀረቡ ተሽከርካሪዎች ናቸው። ሌላኛው ደግሞ የከተማችን ድምቀት የሆነ ተሽከርካሪ ነው፣ ቶዮታ ሃይሉክስ 2025። እነዚህ መኪኖች የተለያየ ኢንጂን አማራጭ አላቸው። በአሁን ሰዓት ላይ የምታገኟቸው በ2.8 ሊትር 4 ሲሊንደር ቱርቦ ናፍጣ ናቸው። 204 የፈረስ ጉልበት መኪኖቹ 500 ኒውተን ሜትር ቶርክ ማምጨት ይችላሉ። እነዚህ ሃይብሪድ ናቸው። ምክንያቱም ከተማችን ላይ ማስገባት የሚቻሉ ሃይብሪድ መኪና ስለሆነ እነዚህ መኪኖች እንግዲህ የተገጠመላቸው ትራንስሚሽን በ6 ስፒድ አውቶማቲክ በጣም ምርጥ በሆነው በቶርክ ኮንቨርተር ናቸው። ድራይቭ ታይፓቸው ፎር ዊል ድራይቭ፣ የመጫን አቅማቸው የነዳጅ የመያዝ አቅማቸው ወደ 80 ሊትር አካባቢ ከፍ አድርገውታል። እነዚህ መኪኖች አጠቃላይ ካፓሲቲያቸው የመጎተት ከፈለጋችሁ ወደ 3500 ኪሎ ግራም የሚያክል ነገር እየጎተቱ መጓዝ ይችላሉ። ከመሬት ያላቸውን ከፍታ ከፍ ያሉ ተሽከርካሪዎች ናቸው። እነዚህ መኪኖች የትኛውም ቦታ ላይ እንደ በግሌ በጣም ጠንካራ ናቸው። የትም ቦታ ገብታችሁ መውጣት ትችላላችሁ የምላቸው ተሽከርካሪዎች ናቸው። ታዲያ ተሽከርካሪ በ50% የባንክ ብድር በ25 ሚሊዮን የኢትዮጵያ ብር ለገበያ የቀረቡ ናቸው። ለዛሬ ይዤላችሁ የቀረቡ መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።